በ14 ደቂቃ ከጨረስ ሽልማት ይኖራችኋል። ዛሬ በባለፈው 14 ዓመታት በንግድ ዓለም ውስጥ ካገኘኋቸው ነገሮች 14 ነጥቦችን ላጋራችሁ። በ14 ደቂቃ ታርጌት መጥቻለሁ። እንጀምር። እነዚህ ነጥቦች አንዳንዶቹን እኔ ወድቄ የተማርኩባቸው ናቸው፣ አንዳንዶቹ ደግሞ በማድረግ ያጎበዙኝ ናቸው። ንግድ ልትጀምሩ ካሰባችሁ ወይም ጀምራችሁ መበርታት ከፈለጋችሁ ይጠቅማችኋል። የመጀመሪያው ሐሳብ ብር የለኝም የምትለው ሐሳብ። አዎ ብር በጣም ወሳኝ ነው ንግድ ለመክፈት። አዲስ ለመክፈትም ይሁን ብራንች ለመክፈትም ለማሳደግም ይሁን ወይም ደግሞ እንደው ፕሮዳክት አዳዲስ ነገሮች ለማምጣት ሐሳቡ ኖሮን እንዴት እንደምናሳድገው ንግዳችንን እያወቀን 2-3 ዓመት ሰርተንበታል፣ አሁን በቃ ምኑንም አውቄዋለሁ ብለን የሚይዘን ብር ስለሌለኝ ልንል እንችላለን። አዎ ይሄ ግን እንዲገድባችሁ አትፍቀዱና ወደ ጥያቄ ቀይሩት። እንዴት ሶርስ ላድርገው? ከምን ሶርስ ላድርገው? የለኝም፣ ይሄን ያክል ብር ይፈልጋል ይሄንን ነገር ለመስራት። አዎ እንዴት ሶርስ ላድርገው ብላችሁ አስቡት። እቁብ ጥላችሁ ሊሆን ይችላል፣ ከባንክ ተበድራችሁ ወይም ከቤተሰብ ከዘመድ ተበድራችሁ ሊሆን ይችላል። ኦር ደግሞ እንደው ከከስተመሮቻችሁም እኮ ልትበደሩ ትችላላችሁ። ፕሮጀክቱ ለከስተመሮች የሚወለድ ከሆነ ከከስተመሮቻችሁም እኮ የቅድሚያ ክፍያ ተበድራችሁ ልትጀምሩ ልትሰሩ ትችላላችሁ። ስለዚህ ሐሳባችሁ እንዴት ሶርስ ላድርገው ላይ ይሁን። ብር የለኝም የምትለዋ አጣጥፋ እንዳታስቀምጣችሁ። ሁለተኛው ድክመታችሁን ወቁ በመጀመሪያ። ከዛም ድክመታችሁን ካወቃችሁ በኋላ የምትቀጥሩት ሰራተኛ በድክመታችሁ ውስጥ ይሁን። አዎ ትንሽ ጊዜ እኛ ብቻ ሁሉን ነገር ሆነን ልንዘልቅ እንችላለን። ከዛ በኋላ ግን አያስኬድም። ስለዚህ መቅጠር አለባችሁ ሰው አይደል? ስትቀጥሩ ግን የእናንተን ድክመት ወቁና በድክመታችሁ ውስጥ ቅጠሩ። በድክመታችሁ ውስጥ እናንተ ማትችሉት ወይ ሰነፍ የሆናችሁበት ያልጎበዛችሁበት ሊሆን ይችላል። ኦር ደግሞ ብትሰሩት ረጅም ሰዓት የሚወስድባችሁ ልምምዱ ስለሌላችሁ ረጅም ሰዓት ሊወስድባችሁ የሚችል ሊሆን ይችላል። በዚህ ዊክነሳችሁ ውስጥ ቅጠሩ። ሶስተኛው ነጥብ እናንተ ናችሁ የዚህ ንግድ ዋናው መሰረት። አዲስ እየከፈታችሁም ቢሆን ከፍታችሁ የተወሰነ ዓመት የሚካሄዳችሁ እናንተ ናችሁ ዋናው። እናንተ ባደጋችሁት ልክ ነው ንግዳችሁ የሚያድገው። እናንተ በጎበዛችሁት ልክ ነው ንግዳችሁ የሚጎብዘው። እናንተ በተሰራችሁት ልክ ነው ንግዱ የሚሰራው። ምክንያቱም ዋናው መሰረት እናንተ ስለሆናችሁ። ስለዚህ እናንተ ባደጋችሁት ልክ ስለሆነ እራሳችሁ ላይ በጣም ኢንቨስት አድርጉ። you are your greatest resource። የመጀመሪያውን few years 3-4 ዓመት 5 ዓመት ድረስ እንደ ቢዝነሳችሁ ታይፕ እራሳችሁ ላይ በጣም ኢንቨስት እያደረጋችሁ ማወቅ ያለባችሁ ማየት ያለባችሁን አንግሎች ማየት እንድትችሉ በቢሄቪየርም ይሁን በስኪልም ይሁን እራሳችሁን ማብቃት ያለባችሁ ነገሮች ላይ በሙሉ ኢንቨስት አድርጉ። እናንተ ላይ ኢንቨስት ያደረጋችሁት ነገር በሙሉ ውጤቱ ድርጅቱም ይጠቀምበታል። አራተኛው ደግሞ አንዳንዴ ደግሞ አቅሙ ይኖረናል፣ ብሩም ይኖረናል፣ እውቀቱም ይኖረናል፣ ኔትወርኩም ሊኖረን ይችላል፣ ሰራተኛም ሊኖረን ይችላል። ይሄ ሁሉ ሲሟላ ደግሞ ምን እንቸገራለን? እኛ እንደማያልቅበት እንጠቀምና ይሄ ይይዘናል። በኋላ የሆነ ሰዓት ላይ አይዘር ያልቃል፣ ማያልቅ ነገር የለም፣ ያልቃል። ወይም ደግሞ ባያልቅ ክሪኤቲቭ እንዳንሆን ያደርገናል። ስለዚህ ምንም ነገር የተገደበ እናንተ ቢኖራችሁ እንኳን ድርጅቱ ባለው አቅም ገድቡትና ምንም ነገር እንደሚያልቅባችሁ ካውንትድ ሆኖ እንደሚሰጥ አድርጋችሁ ክሪኤቲቭ ዌዮች ለማግኘት ሞክሩ። ስለዚህ ክሪኤቲቭ ሆናችሁ ሪሶርሳችሁን በተሻለ እንድትጠቀሙት ፕሊስ ሪሶርሳችሁ እንደሚያልቅ ሆናችሁ ተጠቀሙ። አምስተኛ ኢኖቬት አድርጉ። ኢኖቬት አድርጉ ስንል በጣም ብዙ ሰው ወደኋላ በምን ይቀራል? አንድ ሁሌ ክሪኤቲቪቲ በጣም ከባድ ነው ብሎ፣ ሁለተኛ ደግሞ አዲስ ነገር ቶታሊ ክሬት ማድረግ ያለበት እየመሰለው ኖ። አንዳንዴ ግን ኢኖቬት የምታደርጉት it's just how you do things ሊሆን ይችላል። አሰራራችሁን በማስተካከል ሊሆን ይችላል። ሰላምታችሁን፣ ከስተመር አቀባበላችሁን ኦር ስራ ውስጥ አሰራራችሁን ሊሆን ይችላል ሼፕ የምታደርጉት። ስለዚህ ኢኖቬሽን በጣም ኢምፖርታንት። ኢኖቬሽን ከሌለ ቢዝነሱ እያደገ መሄድ አይችልም። በቃ ይሄድና ከሆነ በላይ መያዝ ስለማይችል ክራምብል ያደርጋል። ስለዚህ ኢኖቬት አድርጉ። how you do things ቢሆን ኢኖቬት አድርጉ፣ ክሬት አድርጉ እነዚህ ነገሮችና ድርጅታችሁን ፕሮግረስ አድርጉ። አለበለዚያ ይወለዳል፣ ያድጋል፣ ይሞታል እኮ ለንግድም አለ አይደል? ስለዚህ ይሄ ያድጋል የሚለው ስታክ ያደርግበትና ወደ ታች ነው የሚወርደው። ስድስተኛ your most valuable investmentን በአግባቡ ተጠቀሙ። የእናንተ ሞስት ቫሉብል ኢንቨስትመንት ለእናንተም ለስታፎቻችሁ ፎከሳችሁና ታይማችሁን በአግባቡ መጠቀም። ፎከሳችሁ ደግሞ ምን ላይ ነው ልታተኩሩ የሚገባው? ሰራተኞቻችሁ ምን ላይ ያተኩሩ? ሶዛት ዋናውን ነገር መውለድ እንድትችሉ። ስለዚህ ይሄ በጣም ኢምፖርታንት ነው። አይናችሁ ፎከሳችሁና
ታይማችሁ ላይ ኖ ማለት ያለባችሁ ነገር ላይ ኖ ብላችሁ አትኩራችሁ እንደዚህ ብላችሁ መሄድ እንድትችሉ ይህንን በጥንቃቄ ያዙ። ፕሮቴክት ዩር ፎከስ ኤንድ ታይም። ሰባተኛ ታይም ዴዲኬት አድርጉ። ቢዝነሳችሁ ውስጥ ለመስራት ብቻ ሳይሆን ቢዝነሳችሁ ላይ ለመስራት። ቢዝነስ ውስጥ መስራት ማለት ኦፕሬሽኑ ላይ ነው የምትሰሩት። በቃ ያንን እሳት ታጠፋላችሁ፣ ይህንን እሳት ብዙ ነገር ይከሰታል። እኛ ሀገር ብቻ ሳይሆን የትም ሀገር ቢዝነስ ላይ ብትሆኑ፣ በእነዚህ ክስተቶች ውስጥ ግን እናንተ ኦፕሬሽኑን ብቻ ከሆነ ማኔጅ የምታደርጉት ቢዝነሳችሁ ውስጥ እየሰራችሁ ነው እንጂ እናንተም እንዳንድ ሰራተኛ ንግዱ ላይ እየሰራችሁ አይደለም። ንግዱ ወዴት ይሂድ፣ እንዴት ይሁን፣ ምን የተለየ ነገር እናርግ፣ እንዴት ኢኖቬት እናርግ ብሎ ለመስራት ንግዱ ላይ መሰራት አለበት። ዊ ኒድ በርድስ አይ ቪው እንለዋለን። በቃ ሁሉን ነገር አካሄዱን፣ ኦፕሬሽኑን፣ አሰራሩን ምኑን አይተን ኦኬ እዚህ ጋር እየደማሁ ነው ይሄንን ይሰራ፣ እዚህ ጋር ደግሞ ይሄንን ያስፈልገኛል፣ ነገ ደግሞ ወደዚህ እየሄድኩ ነው ማለት መቻል አለብን። ይሄ የሚሆነው ታዲያ ንግዳችን ውስጥ ስንሰራ እንደ ስታፍ እያለን ስንሰራ ሳይሆን ከላይ ሆነን ምን ያስፈልገዋል ንግዱ ስንል፣ ለዚህ በሳምንት ውስጥ 1 ሰዓት ሊሆን ይችላል፣ 2 ሰዓት ሊሆን ይችላል ዴዲኬት የምታደርጉት። ጀምሩት። ብሎክድ የሆነ ምንም ስታፎቻችሁ የማይረብሿችሁ 1 ሰዓት በሳምንት ብትሰጡ ምኑ ጋር የት ማስተካከል እንዳለባችሁ በደንብ ግልጽ ብሎ ይታያችኋል። ታውቁታላችሁ እኮ ከሰውም ጋር ልታወሩ ይችላላችሁ። ወይኔ እንዲህ ያስፈልገኛል፣ ግን አክሽን ፕላን አውጥታችሁ ኦፕሬሽን ውስጥ ለመክተት ይችን ጊዜ ይፈልጋልና ዴዲኬትድ የሆነ ታይም ቢዝነሳችሁ ላይ ለመስራት ስጡ። 8ኛ ቴክ ኤ ብሬክ፣ እረፉ። በጣም ትልቅ ስራ የምትሰሩት አርፋችሁ ስትመጡ። ብዙ ጊዜ ግን ንግድ ላይ ስንሆን በቃ ያንንም ይሄንንም ያንንም ስንል ዲማንድ ሲያደርገን ከዛ ማድረግ ያለብንን ስናደርግ እዚህ ጋር ደግሞ ከስተመር ገበያ ሲያመጣ ማረፍ ባለብን ሰዓት ሳይሆን ማረፍ ሲፈቀድልን የምናርፈው። ይሄ በጣም ዳሜጅ ያደርጋል። እናንተን ብቻ አይደለም፣ ፐርሰናሊ እናንተም ኤግዞስትድ ትሆናላችሁ። ምን ዋጋ አለው ቢዝነሱን አትርፈን እኛን ብናጣ፣ በሽተኛ ብንሆን። አውቃለሁ አንዳንድ ኢንዱስትሪዎች ላይ በቃ ይህንን ብቻ በእሳት ማጥፋት ሲያሳድዱ ሰዎቹ በጣም ብዙዎቹ በሽተኛ የሆኑበት። እንዲህ እንዳንሆን እኛም ጤነኛ ሆነን እንድናጣጥመው የንግዱን ፍሬ ለራሳችን ብሬክ መስጠት አለብን። ለንግዳችሁም ብታስቡ ደግሞ ዩ ኒድ ኤ ብሬክ። አንድ አስተማሪያችን ለዚያው ምን ይላል? ቢሊየነር መሆን ከፈለጋችሁ በሳምንት ውስጥ ትንሽ ቀናት ስሩ ይላል። ምክንያቱም ሌላውን ቀን አርፋችሁ ስለምትመጡ መስራት ያለባችሁለት ፎከስ ሆናችሁ መስራት ትችላላችሁ፣ ኢነርጄቲክም ትሆናላችሁ። ስለዚህ እባካችሁ ብሬክ ሲሆን ሲጫነን ሳይሆን ኢንቴንሽናል የሆነ ብሬክ እንውሰድ። 9ኛው ሪሌሽንሺፖቻችሁ ገንዘባችሁ ማለት ነው። አይኖ ጎበዞች ነን ንግድ ላይ ያለን ሰዎች ብዙዎቹ ገንዘባቸውን ቴክ ኬር ማድረግ የት ነው የሚወጣው እንዴት ነው ብሎ ማለት ኢንቨስት ማድረግ ብር የሚያመጣ ነገር ላይ ኢንቨስት ለማድረግ ኔትወርካችሁ ላይ ኢንቨስት አድርጉ። ሪሌሽንሺፖቻችሁ በጣም ማተር ያደርጋሉ። ይሄንን ጥቅም ይሰጠኛል እንትና ብላችሁ ተጎዳኙ አይደለም እያልኩ ያለሁት፣ ግን በቃ ብዙ ሰዎች እናንተ ላይ ዲፔንድ ባደረጉ ልክ የእናንተ ማርኬት እየሰፋ ይሄዳል። ስለዚህ ለብዙ ሰዎች መፍትሄ የምትሰጡ፣ ለብዙ ሰዎች የምትደርሱ፣ ሪሌሽንሺፖቻችሁ ነርቸር የምታደርጉ የትላንትንም የዛሬም ሁኑ። በዚህ ሪሌሽንሺፖች ውስጥ ነው ንግድ እየተሰራ ያለው። ይሄ ፎርማል የማርኬቲንጉ የሴልሱ የምኑ እንዳለ ሆኖ ሪሌሽንሺፕን የመሰለ ነገር የለም። ከስተመር ሰርቪስም ላይ የምናስተምረው፣ ሴልስን ማርኬቲንግም ላይ የምናስተምረው ከከስተመሮቻችሁ ጋር፣ ከደንበኞቻችሁ፣ ከክላይንቶቻችሁ ጋር ሪሌሽንሺፕ ገንቡ ብለን። ስለዚህ እናንተ ደግሞ እንደ ባለቤት ከሁሉም ጋር ኢንክሉዲንግ ዩር ስታፍ ሪሌሽንሺፖቻችሁን ገንቡ። 10ኛና እኔን በጣም የጠቀመኝ አይናችሁን 2 ነገር ላይ መነቀል የለበትም እንደ ቢዝነስ ፐርሰን። የመጀመሪያው ሽያጫችሁ ላይ ነው፣ ሴልስ ላይ ነው። ሴልስ ላይ በደንብ የሚያስረዳ ለቢዝነስ ዋና ነገር ነው ብለን የለቀቅነው ቪዲዮ አለ፣ እዩት፣ እዚህ ጋር እናደርግላችኋለን ሊንኩን። አይናችሁ ሴልስ ላይ መሆን አለበት። በቃ ይሄ ሽያጭ ማለት ኦክሲጅናችሁ ማለት ነው ለንግዱ። ስለዚህ ኦክሲጅኑ ላይ እንዴት በቃ ምን ተነፍሰው ነገር ላይ አየር እኮ አሁን በነፃ ስለተሰጠን ነው አይደል? እየተነፈስኩ ነው አይደለም ማንለው። ስለዚህ ሴልስ ማለት ኦክሲጅናችሁ ነው። ኦክሲጅናችሁን ሁሌ ማየት፣ ቼክ ማድረግ አለኝ ወይ በደንብ ብላችሁ ማየት አለባችሁ። ስለዚህ ሴልሳችሁ ላይ አይናችሁ ነው። 2ኛው ደግሞ ፋይናንስ ላይ ነው፣ ብር ነክ ነገሮቻችሁ። ምክንያቱም ካሽ ከሌለ ትቸገራላችሁ፣ ትቆማላችሁ። ሴልስ የሚያመጣው እኮ ብር ነው አይደል እንድትሰሩ። ስለዚህ አናዘር ፎርም ኦፍ ኦክሲጅናችሁ ካሻችሁ ነው። መሳሪያ አለን ወይ ንግዳችንን ለመነገድ ብላችሁ ማየት እንድትችሉ ፋይናንስ ላይ አይናችሁን።
ባለፉት 2-3 ዓመታት ግን አንድ ነገር ጨምሬያለሁ። ገቢዎች ጋር ያለ ሪፖርት ሊሆን ይችላል፣ ኮምፕላያንስ ቢሮ ላይ መለጠፍ ያለብን ማስታወቂያ ሊሆን ይችላል። ማድረግ ያለብን እየተከታተልን ኢንፎርሜሽን ማድረግ ያለብን። ምክንያቱም አሁን ኮምፕላያንስ ላይ ያሉት ቅጣቶች ትንሽ ጠንከር ብለዋል አይደል ከበፊቱ። ስለዚህ እነዚህ ነገሮች በሚገባው መልኩ ቲሜም እየተገበረ ነው ወይ፣ እኔም እያደረግኩ ነው ወይ፣ ሪፖርቶች በጊዜ እየገቡ ነው ወይ፣ ምን የቀረን ነገር አለ የሚለውን ይህንን ስኬጁል ይዛችሁ ማየት ካለባችሁ አይናችሁ እዚህ ላይ ሊያርፍ ይገባል። ስለዚህ ሶስቱ ነገሮች ላይ ሴልስ ላይ፣ ፋይናንስ ላይ እና ኮምፕላያንስ እንበለው ይሄንን ኮምፕላያንስ ላይ አይናችሁ ሊያርፍ ይገባል። እነዚህ ሶስት ነገሮች ላይ ስታተኩሩ በጣም ትክክለኛው ነገር ላይ ቅድም ፎከስ ብለናል አይደል? ትክክለኛው ነገር ሳያመልጣችሁ በጊዜ ማድረግ ያለባችሁ ነገር እንድታደርጉ ያስችላል። 11ኛ ዶክመንት ዮር ፕሮሰስ። እያንዳንዱ የምታደርጓትን ነገር ፕሊዝ 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 ዶክመንት አድርጉ። በፕሮሲጀር መልኩ ሊሆን ይችላል፣ ኦር ዝም ብላችሁ ጽፋችሁ ለራሳችሁ ኢሜይል ላኩ። ግን መያዝ አለባችሁ። ምክንያቱም ይሄን ካልያዛችሁት ምኑ ጋር አስተካክለዋለሁ የሚለው ብዙ ቦታ ላይ ነው የምትጣዱት። ስለዚህ ላታዩት ላታቁት ትችላላችሁ። ቲማችሁንም የሚሰራውን ነገር እንዲይዝ ማድረግ አንድ ስኬል አፕ ለማድረግ ያስችላችኋል። ከፍ እያላችሁ ለመሄድ አበበ የሰራውን ስራ በቀለም በዛው ስታንዳርድ እንዲደግመው ለማድረግ ያስችላችኋል። ሁለተኛ ደግሞ እናንተ ብራንች እንክፈት ድጋሚ ስትሉ ምን ጋ ነው ደግሞ ስህተቴ፣ እንዴት የተሻለ ነገር ላምጣ ስትሉ ማየት ቻላችሁ የሰራችሁትን ስራና ምን ጋ ማስተካከል እንዳለባችሁ ክሊር እይታ ይኖራችኋል። ስለዚህ ሰርቶልኛል፣ አልሰራልኝም፣ ያስኬደኛል፣ አያስኬደኝም፣ ዱፕሊኬት ላደርገው እችላለሁ፣ አልችልም የሚለውን ለማየት እያንዳንዱ አካሄዳችሁን በተቻለ መጠን ሳታካብዱት እንዳያቀጣችሁ ብላችሁ እንደ ሪፖርት ፊል እንዳታረጉ ዶክመንት እያረጋችሁት ሂዱ። this is how ትልልቅ ካምፓኒዎች የደረሱት። ስለዚህ ዶክመንት እያደረጋችሁ ሂዱ። 12ኛ deliver what you promise። እንደው ቃል የገባችሁትን ነገር ውልድ አድርጓት። ይሄንን እንደ ሴልስ እና ማርኬቲንግ ፐርሰን በጣም ኢንሲስት የማደርገው ነገር ነው። ሰስቴን ማድረግ የምትችሉት ቢዝነሳችሁን ማሳደግ የምትችሉት ሰርቫይቭ ማድረግ የምትችሉት ራሱ ሪሊ ዲሊቨር ካረጋችሁ ነው። እኛ አገርም ውጭው ዓለምም ላይ ፕሮሚስ ያደረጉትን ነገር ዲሊቨር የማያደርጉ ወደ ኋላ ይቀራሉ። አብዛኛው ጊዜ ግን የምንሸወደው ዲሊቨር ማድረግ ተቸግረን ብቻ አይደለም፣ ገበያውን ለማግኘት ብለን ኦቨር ፕሮሚስ እናደርጋለን። አይኑ ይህንን እንደ ሴልስ ሰው አውቃታለሁ። ስለዚህ መጀመሪያውኑ ፕሮሚስ ዋት ዩ ካን ዲሊቨር፣ ከዛ ደግሞ ዲሊቨር አድርጉ ቃል የገባችሁትን። ለዚያውን ብትችሉ ኤክሲድ አድርጉና ዋው ይባል። በአንድ ሰዓት ውስጥ ከሆነ ያ ነገር ይደርሳል ብላችሁ የምታስቡት 1 ሰዓት ውስጥ እናደርሳለን ብላችሁ ቃል ግቡ። ብትችሉ በ50 ደቂቃ ለማድረስ ሂዱ። ይሄ በደንብ ስኬል አፕ እንድታደርጉ እንድታድጉ፣ ሰው እናንተ ጋር እንዲቀር በደንብ ገበያችሁ እንዲያብብ ያስችላችኋል። 13ኛ በትልቅ ስኬል አስቡ፣ በትንሹ ጀምሩት። በትንሹ ካልጀመራችሁት በጣም ይሰፋና ትቸገራላችሁ። ለመሰብሰብም ለማሳደግም ኢቭን ላትወልዱትም ትችላላችሁ። በጣም ብዙ ነገር ከበር ማድረግ ስላለባችሁ። ስለዚህ ኢትስ ኦኬ በትንሹ ጀምሩ። በትንሹ ስትጀምሩ ግን ስኬሌብል ሆኖ በትልቅ መምጣት የሚችል መልቲፕላይ ማድረግ ብራንች አውት ማድረግ በሚችል መልኩ ግን አስቡት። ሀሳቡን ስታስቡ ወይም ኦሬዲ ውስጥም ካላችሁ ላሳድገው ስትሉ በጣም ሊያድግ በሚችል መልኩ አድርጋችሁ አስቡት። ግን ስትጀምሩ ሜቢ አንድ ኤክስትራ ብራንች ሊሆን ይችላል፣ ኦር አንድ ኤክስትራ ፕሮዳክት መያዝ ሊሆን ይችላል። ግን ስኬሌብል በሆነ መልኩ አድርጋችሁ አስቡት። 14ኛ የመጨረሻ ቢሆንም በጣም ወሳኝ ነጥብ ነው። ቢዝነስ በጣም ከባድ ስራ ነው። ኢትዮጵያ ውስጥ ብቻ ስለሆነ አይደለም፣ የትም ብትሆኑ ቢዝነስ መስራት የሆነ የሚያንበረክክ ኃይለኛ ጉልበት የሚፈልግ በጣም ብዙ ሰዓት፣ በተለይ መጀመሪያ ላይ በጣም ብዙ ሰዓት መስራት አለባችሁ። በጣም ብዙ ነገር ነው ጊቭ አፕ የምታደርጉት ይሄንን ቢዝነስ ለመውለድ። ገንዘባችሁን ልትዝናኑ ምን ልትሉ የምትችሉበትን ነገር ነው እዛ ላይ የምታውሉት፣ ወይም ደግሞ ተበደራችሁ አምጥታችሁ ነው። በጣም ብዙ ነገር ይፈልጋል። እንደ ስራ ዝም ብለን ክፍት ዝግት የምናደርጋት አይደለችም። ቤታችሁ ተኝታችሁ ሌሊት ከእንቅልፋችሁ የሚያባንናችሁ ነው የሚሆነው። ይህንን ሁሉ በርደን ለመውሰድ ረጅም ጊዜ በጣም ብዙ ነገራችሁን የምትሰጡበት ነው ንግዱ ልክ ሪሊ እንዲሳካ ከፈለጋችሁ። ስለዚህ ይህንን ለማድረግ ፓሽኔት ካልሆናችሁ በጣም አስቸጋሪ ነው። ስለዚህ ፓሽኔት የሆናችሁበትን ግን አዋጭ የሆነ ንግድ ለመምረጥ ተዘጋጁ። ወይም እናሳድገው ስትሉ ዱ አይ ሪሊ ዋንት ኢት ፓሽኔት ሆኜ በዚህ ስኬል ልቀጥለው እችላለሁ ወይ ብላችሁ ጠይቁ። የስ በ14 ደቂቃ ጨረስን። ስለዚህ ሽልማታችሁ ይኸው። በዚህ ሳምንት ሰብስክራይብ ለምታደርጉ ሰዎች ቢዝነስ ኖው ሃው የሚል ኦንላይን ኮርስ ንግዳችሁን በደንብ ቅመም አድርጋችሁ ለመስራት የሚያስችላል በጣም አይን የምትገልጥ ኮርስ ናት። እሷን እንሸልማለን ለ3 ሰዎች። በርቱ። ላይክ ሰብስክራይብ አድርጉ። ቤተሰብ ሁኑን፣ ተጠቀሙበት። ሌላ የሚጠቅሙ ቪዲዮዎች ደግሞ ይዘን ብቅ እንላለን። ቴንክ ዩ